ራሴ ወይም ማይሰልፍ ብለን የምንጠራው ማንነታችን እዚህ መተን የተጫነብን ፕሮግራም ነው ብዬ ነበር ከዚህ በፊት። ልክ እንደ አዲስ ስልክ አስቡትና አዲስ ስልክ ስንገዛ ባዶ ነበር አይደለ? ምንም አልተጫነበትም። ከዛ ግን ቀስ በቀስ ፎቶ፣ ሶሻል ሚዲያ፣ ሚውዚክ ምናምን እየጨመርንበት የኛ ስልክ እያደረግነው እንመጣለናል። ከዛ ከሌሎቹ ስልክ እየተለየ የኛ የሚባል ማንነት እየኖረው ይመጣል ማለት ነው ያ ስልክ። እና ይሄ ራሴ የምንለው ማንነት በቃ እንደዛ ነው። ስም ጀምሮ እኛ ከሌላው እንድንለይ የሚያደርገን ስቶሪ ወይም ፕሮግራም እየተጫነብን ነው ማለት ነው። ግን በቃ ታሪክ ብቻ ነው እንጂ ከኛ ጋር አብሮ የተወለደ ማይለወጥ ነገር አይደለም። እሱ ደግሞ የሆነው አእምሯችን በሜሞሪ መልክ በህይወታችን ኤክስፒሪየንስ እያደረግን የነበረውን ነገር እንደ ስቶሪ አድርጎ በቃ ስለሚያስቀምጠው ነው። የማይለወጥ እና የማይቀየር ይመስለናል፣ ግን ዲሊት አድርገን እንደ ስልኩ ዲሊት አድርገን ሌላ ነገር ፕሮግራም ማድረግ እንችላለን፣ ወይም ደግሞ ኮምፕሊትሊ ባዶ ማድረግ እንችላለን። ይሄ ከልጅነታችን ጀምሮ የያዝነው ስለ ራሳችን ያለን ታሪክ ሰልፍ ኮንሴፕት ይባላል። ስለ ራሳችን ያለን ጽንሰ ሐሳብ ማለት ነው። አሁን ለፊልም አንድ የሆነ ገጸ ባህሪ ስንጽፍ የምንሰጠው ሙሉ ማንነት አለ አይደለ? እሱ ማለት ነው በቃና ይሄ ጽንሰ ሐሳብ ወይም ሰልፍ ኮንሴፕት ከእምነቶቻችን፣ ከሐሳቦቻችን፣ ከተስፋዎቻችን፣ ፍርሃቶቻችን እና ህልማችን እና የህይወት ልምዳችንን እንዳለ አካቶ የያዘ የነዚህ ሁሉ ጥምረት ነው ሰልፍ ኮንሴፕታችንን የሚፈጥረው። እና ምንም የምንሰራው ነገር ላይ ያለን ብቃትም ሆነ ውጤታማነታችን በዚህ ስለ ራሳችን ያለን ጽንሰ ሐሳብ ላይ ይወሰናል ማለት ነው። እናም ለዚህ ነው በቃ ጠንክሮ መስራት፣ ታታሪ ሰራተኛ መሆን ብቻውን ምንም ጥቅም የለውም የምለው። ስለ ራሳችን ያለን ጽንሰ ሐሳብ ወይም ስለ ራሳችን ያለን ታሪክ ካልተቀየረ ወይም ደግሞ ከዛ የተሻለ እንደውም ሙሉ ለሙሉ ይሄንን ታሪክ ካልደለት ነው በስተቀር ኮምፕሊትሊ ካላጠፋ ነው በስተቀር ህይወታችን ሙሉ ለሙሉ በቃ ሙሉነት የሚሰማን አይነት ሰዎች አንሆንም። ከዛ ደግሞ እያንዳንዳችን ትንንሽ የሆኑ ሰልፍ ኮንሴፕቶች ደግሞ አሉን። በትልቁ ሰልፍ ኮንሴፕት በትልቁ ታሪክ ስር ትንንሽ ደግሞ ታሪኮች አሉን። እነዚህ ትንንሽ ጽንሰ ሐሳቦች ወይም ታሪኮች ህይወታችን ላይ አስፈላጊ ነው ብለን የምናስበው አካል ላይ ነው ያሉት። ለምሳሌ አሁን እንደ ማለት ምን ያህል ጎበዝ እንደሆንን፣ ምን ያህል ታታሪ እንደሆንን፣ ምን ያህል ቆንጆ እንደሆንን ስለሱ የሆነ አይነት ኮንሴፕት አለን፣ የሆነ ሰልፍ ኮንሴፕት አለን። ሌላ ደግሞ ምን ያህል ገንዘብ ማግኘት እንደምንችል፣ ምን ያህል ገንዘብ እንደሚገባን፣ በገንዘብ ዙሪያ ደግሞ የሆነ ሰልፍ ኮንሴፕት አለን። ከሌሎች ጋር ባለን ግንኙነት ምን አይነት ሰው እንደሆንን ስለሱ የሆነ ሰልፍ ኮንሴፕት አለን። ሰውነታችን ምን እንደሚመስል፣ ወፍራም፣ ቀጭን፣ ምናም፣ ቆንጆ፣ የሚያስጠላ ምናም የሚል እንደዚህ የሚባሉ በቃ ትንንሽ ሰልፍ ኮንሴፕቶች አሉ። እና ህይወታችን ላይ ምንም አይነት የሚመጣ እድገት ወይም ደግሞ ውድቀት የሚመዘነው የሚወሰነው እነዚህ ሰልፍ ኮንሴፕቶች ላይ ነውና ከአለን ስለ ራሳችን ካለን ሰልፍ ኮንሴፕት 10% ወደ ላይ ልናድግ እንችላለን ወይ ደግሞ 10% ወደ ታች ልንወርድ እንችላለን እንጂ ከዛ አናልፍም። ለምሳሌ አሁን ልናገኘው የምንችለው የሀብት መጠን አለ አይደለ? ወይም ደግሞ ልናጣው የምንችለው የሀብት መጠን ከዚህ ከሰልፍ ኮንሴፕታችን ስለ ራሳችን ካለን ጽንሰ ሐሳብ 10% ሊያድግ ይችላል፣ 10% ደግሞ ሊወርድ ይችላል እንጂ ከዛ አያልፍም ማለት ነው። ምክንያቱም ስለ ገንዘብ ያለን ሰልፍ ኮንሰፕት አለና ከሱ 10% ወደ ላይ ወይ ከሱ 10% ወደ ታች ነው የምንሄደው እንጂ ከዛ በላይ መሄድ አንችልም። ለዛ ነው የሆነ ጊዜ ላይ በተሰራ ጥናት 68% ዓለም ላይ ሎተሪ የሚያሸንፉ ሰዎች በ3 አመት ውስጥ ብሩን ያጡትና ወደ ነበሩበት ይመለሳሉ። ይሄ ለምን ሆነ ካላችሁ እነዚህ ሰዎች ከሰልፍ ኮንሰፕታቸው በጣም ርቀው ወጥተዋል፣ ከ10% በላይ ወጥተዋልና ስለዚህ ሰብኮንሺየስሊ ራሳቸውን በሆነ ነገር አድርገው ወደዛ ሰልፍ ኮንሰፕት መመለስ ይፈልጋሉ። ራሳቸውን እንደምንም ብለው ወደ ድሮ ሰልፍ ኮንሰፕት ሄዱ ማለት ነው። ምክንያቱም ብሩን ድንገት ስለሆነ ያገኙት ሰልፍ ኮንሰፕታቸውን አልቀየሩም። ስለዚህ በቃ ተመልሰው ወደዛ መሄዳቸው አይቀርም ማለት ነው። በተቃራኒውም እንደዛው ነው። በቃ ገቢያችን ከ10% ወደ ታች ወይም ከዛም በታች ከወረደ እንደምንም አእምሯችን እንደምንም ብሎ ወደ ነበረበት ሰልፍ ኮንሰፕት ይወስደን ይፍጨረጨርና ከዛ በኋላ እንደምንም የሆነ ነገር ፈላልገን ወደ ድሮአችን ገቢያችንን እናሳድገዋለን ማለት ነው። ምክንያቱም ወደ ሰልፍ ኮንሰፕታችን መመለስ ስላለብን። ስለዚህ አሁን ከዚህ ነገር ለመውጣት ህይወታችን ሙሉ ለሙሉ እንዲቀየር ሰልፍ ኮንሰፕታችን መቀየር አለበት ማለት። ስለዚህ ሰልፍ ኮንሰፕታችን ምንድነው? ቤዚክሊ በቃ ሙቪ ላይ አሁን እኛ ፊልም ላይ የሆነ ካራክተር ብንሆን እዛ ላይ የሚሰጠን ታሪክ አለ አይደለ? እንደዛ ነው የኛ ህይወት።
በቃ እዚህ ላይ የምንኖረው ሙቪ ነው፣ ፊልም ነው የምንኖረው። ሰሚራ እባላለሁ፣ ከዛ ዶክተር ነኝ፣ ቤተሰቦቼ እንደዚህ ናቸው፣ እዚህ ቦታ ተወልጄ እዚህ አድጌ ከዛ እንደዚህ ሆኜ ወደዛ ሄጄ እንደዚህ ችግር ደርሶብኝ ምናምን የሚል ታሪክ አለ አይደለ ጭንቅላታችን ውስጥ የተጻፈው። ይሄ ራሴ የምንለው ወይም ኢጎ የሚባለው እሱ ነው በቃ ሰልፍ ኮንሰፕት። እና እኛ እሱ አይደለንም፣ እሱ ዝም ብሎ ታሪክ ነው፣ በቃ ፕሮግራም ነው እላያችን ላይ የተጫነ ማለት ነው። እና እሱን መቀየር አለብን ህይወታችንን ለመቀየር። ምክንያቱም ዝም ብሎ ታሪክ ነው፣ ይቀየራል። እና አእምሯችንን ትሪክ ማድረግ እንችላለን ስቶሪውን በመቀየር ማለት ነው። ሌላ ታሪክ መንገር ነው፣ በቃ አዲስ ታሪክ መጻፍ ነው፣ አዲስ ካራክተር። እኛ ግን ቀለማችን ምናምን ይመስለናል የማይቀየር፣ ይቀየራል። እዚህ መተን የተጫነብን ፕሮግራም ነው እንዳለ ማለት ነው ይሄ ታሪክ። ስለዚህ አሁን እዚህ ለራሳችን የምንነግረውን ታሪክ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ ብለን የምንቀጥለው ቅጥያ ምን እንደሆነ እንወቀው። እና እሱን ካወቅን በኋላ በቃ እንቀይረው። የምንፈልገውን ታሪክ መሆን እንችላለን፣ የፈለግነውን ሰው ማለት ነው። ኢትስ ናት ሪል፣ እውነት አይደለም። እሱ ዝም ብሎ ካራክተር ነው እና ፊልም ነው እኮ እየሰራን ያለ ነው እዚህ ዓለም ላይ ባይ ዘ ወይ። እና እኛ ደግሞ ማንነታችን የሆነው ነው አይደለ ህይወታችን ላይ ኤክስፒሪየንስ የምናደርገው። ስለዚህ ነኝ ብለን የምናስበው ነገር ነው የምንኖረው። ምክንያቱም የውጪው ዓለም የአእምሯችን ፕሮጀክሽን ስለሆነ ማለት ነው፣ ነጸብራቅ ነው። የአእምሯችን ውስጥ ያለ ሐሳብ ነጸብራቅ ስለሆነ እኛ ነን ብለን ያሰብነው ነገር ነው የምንኖረው። ስለዚህ እሱን ካወቀን የፈለግነውን ነገር ነኝ ብሎ ማመን ነው በቃ ዳትስ። ምክንያቱም ከዚህ በፊት ራሱ ነግራችሁ ነበረ የምንሄድበት ፕሮሰስ ተገልብጧል። በሪቨርስ ነው እኛ የምናውቀው ላይፍ የሚሰራው እንደዚህ ነው ተብለ የተነገረን በግልባጩ ነው እውነቱ ማለት ነው። ማለት መጀመሪያ አንድን ነገር መሆን አለብን። ከሆነው በኋላ ያንን ነገር ከዛ ወደ ማድረግ እንሄዳለን። ከዛ ከማድረግ በኋላ ማግኘት የሚለው ላይ እንሄዳለን። እኛ ግን የተማርነው እዚህ ፕሮግራም የተደረግነው መጀመሪያ ማድረግ ነው፣ ከዛ በኋላ ማግኘት ነው፣ ከዛ በኋላ ነው መሆን የሚመጣው። መሆን መጨረሻ ላይ ነው እና እሱ ትክክለኛ መንገድ አይደለም፣ ጨራሽ አይመጣውም። ምክንያቱም ሰልፍ ኮንሰፕታችን ነው የምንፈልገውን ነገር እንድናገኝ መጨረሻ ላይ የሚረዳን። ኢቭን ድርጊቱን ራሱ ትክክለኛውን ድርጊቶች እንድናደርግ ራሱ የሚረዳን ሰልፍ ኮንሰፕታችን ነው፣ ወደ የምንፈልገው መንገድ እንድንሄድ ማለት ነው፣ የምንፈልገውን ነገር እንድናገኝ። ስለዚህ እዚህ ዓለም ላይ እንደዚህ ነው ተብሎ የተነገረን ነገር ይሄ ጠንክሮ መስራት ምናምን የሚባል ነገር ፌክ ነው። በቃ የውጪው ዓለም የውስጡ ዓለማችን ነጸብራቅ ከሆነ መጀመሪያ እኛ መሆን የምንፈልገውን ነገር መሆን አለብን በውስጣችን። መጀመሪያ ባለሀብት ከሆነ መሆን የምንፈልገው መጀመሪያ እኛ ባለሀብት ነኝ የሚል ሰልፍ ኮንሰፕት ያስፈልገናል። እና ባለሀብት እንዴት ነው የሚኖረው፣ ባለሀብቱን እንዴት ነው የምንኖረው የሚል የሆነ ማንነት ፊልም ነው የምንሰራው ብያችኋለሁ። ኢትስ ጀስት አ ሙቪ። ስለዚህ ያንን ማንነት መፍጠር ነው በቃ። ምን አይነት አሁን ሀብታም ሆነን ራሳችንን በኢማጂኔሽናችን መመልከት፣ ምን አይነት ሀብታም ነው ዲቴይልድ በሆነ መንገድ ራሳችንን መጀመሪያ ሆነን ማየት መቻል አለብን። ፖሲብል የሚሆነው ያንን ነገር ማግኘት የምንችለው እኛ ሆነን ማየት ስንችል ብቻ ነው መጀመሪያ። ከዛ በኋላ ነው ወደ ድርጊት የምንሄደው። ከዛ በኋላ ወዴት እንደምንሄድም ስለምናውቅ ማለት ነው፣ ምን እንደምንፈልግ ምን አይነት ሰው እንደሆንን ኦሬዲ የሰራ ነው ኢሜጅ አለ አይደል ውስጣችን። ከዛ ወደ ድርጊት እንሄዳለን። ከዛ በኋላ ከድርጊቱ በኋላ ደግሞ ወደ ማግኘቱ እንሄዳለን። ግን ስናገኘው ኦሬዲ እኛ የሆነው ማንነት ስለሆነ አዲስ ነገር አይሆንም። ግን እኛ ፕሮግራም የተደረግነው በቃ ጠንቅራችሁ ስሩ፣ ፍጉ ምናምን ነገር መፍጨርጨር ምናምን። ከዛ በኋላ ልክ ካገኘነው ድንገት በቃ ሆንን ሀብታም ምናምን እንላለን። እንደዛ ደግሞ አይመጣውም። ምክንያቱም ዞሮ ዞሮ ሁሉም ነገር ፌክ ነው፣ ላይክ ሙቪ ነው፣ ፊልም ነው እየሰራን ያለ ነው። ይሄ ራሴ የምንለው ማንነት ሪል አይደለም፣ እውነተኛ ማንነታችን አይደለም። ኢትስ ጀስት ፕሮጀክሽን ነው፣ አእምሯችን የሚፈጥረው ማንነት። ስለዚህ የፈለግነው ማንነት መፍጠር እንችላለን። ሪያሊቲ ላይ የምናየው እኛ አእምሯችን ውስጥ መጀመሪያ ከፈጠርነው በኋላ ነው። ስለዚህ እንደ ሙቪ ካራክተር በቃ የፈለግነውን ላይ ከፈለግን ዶክተር፣ ከፈለግን ባለሀብት፣ ከፈለግን ሌባ፣ የፈለግነው ማንነት ለራሳችን ሰተን ከዛ በኋላ እሱን ነው ኤክስፒሪየንስ የምናደርገው። ስለዚህ መቀየር እንችላለን። ስቶሪው ገና ስንወለድ ጀምሮ ኤክስፒሪየንስ ያደረግነውን ስቶሪ ይዘንኛ እንደ ማንነታችን እንደማይለወጥ ነገር ስለምንኖረው ነው የማይለወጥ እውነተኛ ማንነታችን የሚመስለን። ለዛ ነው ግን ቅጥያ ነው። እኔ ብሎ የሚመጣ ቅጥያው ፓርት ነው እኛ እንደ ራሳችን አድርገን የምንኖረው። እውነተኛ ፓርታችን፣ እውነተኛ ማንነታችን እኔ የሚለው ነውና እኔ ምን እንደሆነ መጀመሪያ ማወቅ አለብን። እኔ ምንድነው? እሱ ነው ትክክለኛ ማንነታችን። እኔ ማን ነኝ የሚል ጥያቄ ያስፈልገናል ማለት ነው እንጂ እኔ ሰሚራ ነኝ የሚለው ሰሚራ ምንድነው? ስም እኮ ነው። ከዛ ዶክተር ነኝ ምናምን it's not real ይቀየራል። ነገ ጧት ዲግሪን ብቀባ ዶክተር አልሆንም ማለት ነው። ላይክ ይሄ ምን አይነት ማንነት ነው? እንዳለ ይሄ ቅጥያው ካራክተር ነው፣ የሙቪ ካራክተር በሉት በቃ። ስለዚህ ከሰልፍ ኮንሰፕታችንን አውቀን መጀመሪያ ከዛ በኋላ ምን እንደሆነ አውቀን
እሱ ነው በቃ ህይወታችን የምንኖረው እሱን ነው። ስለዚህ እሱን ካወቅን በኋላ እሱን የፈለግነው እናርገው። በቃ ምን እንፈልገው ነገር እናስብና እኔ ይሄን ነኝ በቃ ብለን እንመነው። በቃ that's it